ይህ ወጣት ህይወቱን ለማትረፍ በሚመስል ሁኔታ ይሮጣል። ምክንያቱም ስፍር ቁጥር የሌላቸው ሴቶች ሊያገቡት ይፈልጋሉ። ሴቶቹ ይህንን ወጣት በቁጥር በዝተው ያሳድዱታል። ማርክ ከሴቶቹ ለማምለጥ በማሰብ ባገኘው መሰላል ላይ ይወጣል። በዚህም ከሴቶቹ ማምለጥ ቻለ። ይህ ታሪክ ከቀናት በፊት ይጀምራል። ማርክ ጥሩ የሚባል ሰው ሲሆን ፍቅረኛ የምትሆነውን ሴት ለመምረጥም ከበርካታ ሴቶች ጋር ይገባበዝ ነበር። በአንዱ ቀንም ከአንዲት ሴት ጋር በካፌ ውስጥ እየተገባበዘ ሳለ አብራው በነበረችው ሴት ባህሪ አልተደሰተም። ወዲያውኑም ወደ ኋላው ሲዞር ሊሊ የተባለችውን ይህችን ሴት ይመለከታል። እዛው ካፌ ውስጥ ከተዋወቁ በኋላም ከሷ ጋር አብረው ረጅም ጊዜን ያሳልፋሉ። በዚህም ማርክና ሊሊ ጥሩ ወደሚባል የፍቅር ህይወት ገቡ። በየጊዜውም ጓደኞቻቸው ሲያገቡ ሰርግ ላይ አብረው ይገኙ ነበር። በሰርጎቹ ላይም ከሙሽራዋ የሚወረወረውን አበባ ያላገቡ ሴቶች ይሻሙ ነበር። በእነዚህ ጓደኞች ህግ መሰረትም አበባውን መያዝ የቻለችዋ ሴት ፍቅረኛዋ ወደደም ጠላም ተገዶ እንዲያገባት ይደረጋል። በመጀመሪያ የኦሪዮ ፍቅረኛ አበባውን የያዘችው ሲሆን ኦሪዮም ተገዶ እንዲያገባት ተደረገ። በቀጣይም በዚህ አይነት መልኩ ሁሉም ጓደኞች ያገቡ ሲሆን ሊሊና ማርክ ብቻ ነበሩ የቀሩት። በመጨረሻው የጓደኞቹ ሰርግ ላይም ከሙሽራዋ የተወረወረውን አበባ ሊሊ ትይዘዋለች። ይህም የማርክን የብቸኝነት ህይወት የሚያቆም በመሆኑ ማርክን አስጨነቀው። በዚህ መሃል ግን አያቱ እንዲያገባ ትዕዛዝ ሰጥተውት ውድ ቀለበት ያበረክቱለታል። ማርክም የአያቱን ትዕዛዝ ለማክበር በማሰብ ለሊሊ ቀለበት ሊያደርግላት ውድ ወደ ተባለ ሬስቶራንት ይወስዳታል። በዛም ራሱን አዘጋጅቶ ቀለበት ሊያደርግላት ሲል አወራር ባለመቻሉ ነገሮችን አበላሸ። ሊሊም ቀለበቱን ሳታየው በማርክ ተናዳ ጥላው ወጣች። ማርክም በድጋሜ ወደ ብቸኝነት ህይወቱ ተመለሰ። በመሃል የማርክ አያት ይሞታሉ። ከቀብር ሲመለስም አንድ የህግ ባለሙያ ለማርክ ቪዲዮ ይሰጠዋል። ማርክም ቪዲዮን ሲመለከት አያቱ እጅጉን ባለሀብት እንደሆኑና ቢሊዮን ዶላር የሚጠጋ ንብረት እንዳላቸው ይረዳል። ነገር ግን ይህንን ሀብት ለማርክ የሚያወርሱት ማርክ ያስቀመጡትን ቅድመ ሁኔታ ካሟላ ብቻ እንደሆነ ይነግሩታል። ቅድመ ሁኔታውም ማርክ ከ30 ዓመቱ በፊት ማግባት ይኖርበታል። ካገባ በ2 ዓመታት ውስጥም መውለድ አለበት። ካልሆነ ሀብቱን አያገኝም። ይህም ማርክን በእጅጉ አስጨነቀው። ልደቱ የቀረው 2 ቀን ብቻ ነው። በእነዚህ 2 ቀናቶች ውስጥ ሚስት አግኝቶ ማግባት አለበት። እሱም ጊዜ ሳያጠፋ ወደ ተለየችው ፍቅረኛው ቤት ይሄዳል። ተንበርክኮም እንድታገባው ይጠይቃታል። ነገር ግን በሩን የከፈተችው ጓደኛዋ ነበረች። እሷም ሊሊ ከሱ ጋር በመጣላቷ ራሷን ለማረጋጋት ከከተማ ልትወጣ እንደሆነና ከ4 ቀናት በኋላ እንደምትመለስ ከቤት ከወጣችም እንዳልቆየች ትነግረዋለች። እሱም ሰዓት እንዳለው በማሰብ ሊሊ ወደምትሳፈርበት ቦታ ላይ ያቀናል። ኤርፖርትም ሊሊ ሳትሄድ ይደርስባታል። ወዲያውኑም ተንበርክኮ አግቢኝ ይላታል። እሷም ግራ ትጋባለች። ነገር ግን በመሃል አሁንም ማርክ ሐሳብ ገብቶት ነገሮችን ያበላሻል። ሊሊ በድጋሜ ተናዳ ጥላው ትሄዳለች። አሁን ማርክ ከልደቱ በፊት 27 ሰዓታቶች ብቻ ቀርተውታል። በዚህም የበፊት ፍቅረኞቹን በማውጣት ወደ እነሱ ጋር ይሄዳል። ለብዙዎቹም የጋብቻ ጥያቄ ለመጠየቅ ይሞክራል። አብዛኞቹ ግን በሐሳቡ አልተስማሙም ነበር። በመጨረሻ አንዲት ልብስ ሻጭ ጋር ይሄዳል። እሷም በእጅጉ ተወደው ስለነበር የጋብቻ ጥያቄውን ትቀበለዋለች። ነገር ግን በዚህ መሃል ማርክ ውጪ ሊሊን የምትመስል ሴት ስታልፍ አይቶ ጥሏት ይሮጣል። ነገር ግን ውጪ ሊሊን ሊያገኛት አልቻለም። ወደ ሱቁ በድጋሚ ሲመለስ ግን ሻጯን ሴት ሊያገኛት አልቻለም። ማርክ ከዛ በኋላ በርካታ ሴቶችን ለማግባት ቢጥርም አንዳቸውም ግን የሚሆኑት ሆነው አልተገኙም። በዚህ መሃል የማርክ ሹፌር አንድ ሐሳብ አመጣ። ይኸውም ማስታወቂያ ማውጣት ነበር። ማስታወቂያውን እንደተለቀቀም በሺዎች የሚቆጠሩ ሴቶች የጋብቻ ቀሚስ ለብሰው በተባሉት ቦታ ተገኙ። በዚህ ሰዓት ማርክ አዝኖ ቤተክርስቲያን ውስጥ ተኝቶ ነበር። ሲነሳ ባየው ነገር እጅጉን ተደናገጠ። ሴቶቹም እሱን ለማግባት ሲቀዳደሙ ወደ ጸብ ውስጥ ይገባሉ። ማርክ ለማረጋጋትና ወደ ቤታቸው እንዲመለሱ ለማድረግ ቢሞክርም አልተሳካለትም። በዚህም በሩጫ ለማምለጥ ይሞክራል። ማስታወቂያውንም ከሰራው ሰው ጋር ሊጣላ ሲሞክር ሊሊ ወደ ከተማው እንደተመለሰች ይሰማል። እሱም ሊያገኛት በፍጥነት ይሮጣል። ነገር ግን መንገድ ላይ በርካታ ሴቶች የሙሽራ ልብስ ለብሰው ይከተሉት ጀመር። እሱም ከነሱ ለማምለጥ ይሮጣል። በድንገትም ታክሲ አግኝቶ በፍጥነት ሊሊ ወዳለችበት ቦታ ያቀናል። ማርክ ሊሊን ባቡር ስትሳፈር ያገኛታል። ወዳለችበት መቀመጫ ሄዶም አግቢኝ ይላታል።
እሷ ግን እያለቀሰች ከተቀመጠችበት ትነሳለች። ማርክም ሊሊ ከመቀመጫዋ ስትነሳ ያስከፋት ማስታወቂያው እንደሆነ ገባው። እሱም ሁሉንም ነገር ያስረዳታል። እሷም ልታገባው ተስማማለች። ወዲያውኑም ሰዓት ሳያሳልፉ ልብሷን ለባብሳ ትወጣለች። ሰርጉም የሙሽራ ልብስ ለብሰው በተሰበሰቡ ሰዎች መሃል ይፈጸማል። ማርክም ቃሉን መፈጸም ይችላል። ፊልሙም እዚህ ላይ ያበቃል።